አንደኛ ይሄ ፖስተር ለማሰራት ባይዚ በጣም ውድ ነው። አይ ቲንክ የሆነ ካምፓኒ ይሄንን መከራየት ሲፈልግ ማለት እዛ ላይ ፖስተሩ መለጠፍ ሲፈልግ ወይ እቃውን ይከራያል ብቻ የሆነ ግብር ሁሉ አለው ለመንግስት የሚከፍሉት ማለት ነው። እና ለመንግስት የሚከፍሉት ግብር ሁሉ አለው። ለዚህ ፖስተራችሁ ምናምን ውጭ ላይ ስታደርጉ ባይዚ በነፃ እንዳይመስለን አክቹዋሊ ግብር ሁሉ ያስከፍላሉ። ምክንያቱም ቢዝነስ ነው። ይሄንን በመስራት አንተ እዚህ ጋር ፖስተርን ቁጭ በማድረግ የሆነ የሚጠቀም ማለት የምታገኘው ነገር አለ ያውቃል መንግስት እና ቻርጅ ያደርጋቸዋል እንደዛ አይነት ነገር ማለት ነው። እና አሁን ግን በቃ በጣም በኮስትም ይሄ አክቹዋሊ በብርም በቅናሽ ማለት በቅናሽ ነው ሶሻል ሚዲያ ላይ የሚፖስተው ምናምን የሆነ ማስታወቂያችሁን ሶሻል ሚዲያ ላይ ማድረግ ስትፈልጉ ኖርማሊ ለፖስተር ከምታወጡት ቅናሽ የሆነ ነገር ነው የምታወጡት እና which is በቃ በጣም ግሬት ማለት ነው። እና ደግሞ ከዚህ የተሻለ ሞር ሰው ሶሻል ሚዲያ ላይ ታገኛላችሁ። ስለዚህ ትንሽ ቪዲዮ ሰርታችሁ የሆነ ቢዝነሳችሁ ሊሆን ይችላል፣ ለዚህ ሆቴላችሁ የምትሰጡት ፕሮዳክት ሰርቪስ ሊሆን ይችላል። ትንሽ ቪዲዮ ሰርታችሁ ፖስት ስታደርጉ አንደኛ ብዙ ሰው ጋር ይደርሳል፣ ሁለተኛ በቃ ምንም ማለት ብዙ ወጪ ማውጣት ሳይጠበቅባችሁ ነው የምትሰሩት ማለት ነው። ለዚህ አሁን ላይ በጣም ብዙ አድቫንቴጅ አለ ለማለት ፈልጌ ነው። ይሄ ቪዲዮ ቢዝነስ ላላችሁ ሰዎች እንደዚህ ስሞል የሆነ ትንሽ የሆነ ቢዝነስ ኖሯችሁ ከዛን በቃ እንደዚህ አይነት ትላልቅ ነገር ለመስራት የሚከብዳችሁ ሰዎች በቃ this is the least you can do ማለት ነው። the least ማድረግ የምትችሉት ነገር ይሄ ስለሆነ ቪዲዮ እየሰራችሁ የትኛውንም ስራዩ ቪዲዮ እየሰራችሁ ሶሻል ሚዲያ ላይ ቁጭ አድርጉ። ሰዎች ያያሉ። ሰዎች ሲያዩ በስራችሁ ኢንተረስትድ ከሆኑ ይመጣሉ ፎር ሹር ማለት ነው። በቃ የሆነ ሰው አለ እዛ ጋር የእናንተን ፕሮዳክት የሚያስፈልገው የሆነ ሰው አለ የእናንተን ፕሮዳክት የሚፈልግ። ለዛ ገብታችሁ ይሄን በማድረጋችሁ ብቻ ትልቅ ነገር ነው እንትን ብትሉ ይሄ የምትጠቀሙት ማለት ነው። በቃ አክቹዋሊ በቃ ሰዎች ያዩታል። የሚወዱ ሰዎች መጥተው የእናንተን ፕሮዳክት ይገዛሉ ማለት ነው። ይመሳሰሉ